እኔ ያቀረብኩት በመጀመሪያ ጥሪያችንን አክብራችሁ በተጠቀሰው ሰዓትና ቦታ በጊዜው ስለተገኛችሁ እናመሰግናለን። አይሰማም? So welcome our international students as well. Today's meeting is dedicated for the orientation on program placement in this freshman program. Therefore, I'll come back to you, especially after giving this brief orientation to the Ethiopian students. ስለዚህ የዛሬው ቀጠሯችን በአጠቃላዩ አሁን የአንዱን ሴሚስተር ትምህርት አጠናቀን እንገኛለን። ስለዚህ ምንድን ነው ከኛ የሚጠበቀው ፕሮግራም ምርጫውስ ምን ይመስላል የሚለውን በአጭሩ ለማስገንዘብ እሞክራለሁ ማለት ነው። እንግዲህ አሁን በዚህ ሴሚስተር ምደባ የሚደረግባቸው 4 ትምህርት ዘርፎች በጤናው ረገድ እና 1 ዘርፍ ደግሞ በኢንጂነሪንግ ኤንድ ኮምፒውቲንግ ዘርፍ ምደባ ይካሄዳል። 4ቱ ዘርፎኛው ሕክምና ሜዲሲን፣ ሁለተኛው ዴንቲስትሪ ጥርስ ሕክምና፣ ሶስተኛው ፋርማሲ፣ አራተኛው ቬተርነሪ ሜዲሲን ወይም እንስሳት ሕክምና። እነኚህ በጤናው ዘርፍ ምደባ የሚከናወንባቸው የትምህርት ፕሮግራሞች ናቸው። በሌላኛው ወገን በዚሁ ሴሚስተር ላይ ደግሞ ምደባ የሚካሄደው በኢንጂነሪንግ ኤንድ ኮምፒውቲንግ ነው። በኢንጂነሪንግ ኤንድ ኮምፒውቲንግ። ስለዚህ ከነኚህ ከሁለቱ ካቴጎሪዎች ከሁለቱ ዘርፎች የቀሩ ተማሪዎች ይህን ሴሚስተር አሁን በሚመደቡባቸው ሴክሽን በግብርናና እንስሳት ሕክምና ኮሌጅ ካምፓስ ወይንም በቴክኖሎጂ ወደ ተቀሩት ትምህርት ክፍሎች ይመደባሉ ማለት ነው። ወደ ተቀሩት ትምህርት ክፍሎች ይመደባሉ። ስለዚህ አሁን የተሰጣችሁ ወረቀት በምክንያት ነው የተሰጣችሁ። በደንብ እንድታውቁ እንድትረዱ ነው። በደንብ እንድታውቁ እንድትረዱ ነው። ስለዚህ እያንዳንዱ ፕሮግራም እናንተ የምትፈልጓቸው እንድትሰለጥኑባቸው የምትፈልጓቸው ፕሮግራሞች የት ኮሌጅ ስር እንደሚገኙ ማወቅ እንድትችሉ ነው ብሮሸሩ ወይንም ደግሞ ይህች ማቴሪያል ለእናንተ ዲስትሪቢዩት የተደረገችው። ስለዚህ በደንብ አንብባችሁ አውቃችሁ መዘጋጀት ያስፈልጋል ማለት ነው። እሺ፣ ምናልባት ከዚህ በፊት ኦሪየንቴሽን ላይ ተናግሬያለሁ። በአሁኑ ቀጣዩ ሴሜስተር ትምህርት ግቢ ውስጥ መቆየት የሚችሉት 1.5 እና ከዛ በላይ ያላቸው ተማሪዎች ብቻ እንደሆነ ይታወቃል። 1.5 እና ከዛ በላይ ወይም ከ1.5 ከ1.74 ከሆኑ ዋርኒንግ ሆነ ይቀጥላል። ከ1.5 በታች የሆነ ተማሪ ግን ግቢ ውስጥ እንዲቆይ አይፈቀድም በዚህ ሰዓት ማለት ነው። ስለዚህ ከ1.25 እስከ 1.49 ከሆነ ከ1 ዓመት በኋላ መጥቶ ትምህርቱን ይቀጥላል። ከ1.25 በታች ከሆነ ግን ሌላ አማራጭ ይፈልጋል፣ በዩኒቨርሲቲ ቆይታ መቆየት ስለማይችል ማለት ነው። ወደ ፕሮግራሞቹ ምርጫ ስንመጣ ቅድም እንዳልኳችሁ ሕክምና፣ ጥርስ ሕክምና፣ ፋርማሲ እና ቬተርነሪ ሜዲሲን እነዚህ በአንድ ካታጎሪ ምደባ የሚከናወንባቸው ናቸው። እነዚህ ትምህርቶች ወይንም ደግሞ ፕሮግራሞች ምደባ የሚደረግባቸው በሶስት መስፈርት ነው። አንደኛው በዚህ ሴሚስተር
ያስመዘገባችሁት ውጤት ከ50% ይያዛል። በዚህ ሴሚስተር ያስመዘገባችሁት ውጤት ከ50% ይያዛል። ቀጥሎ ከሃይ ስኩል ስትመጡ ያስመዘገባችሁት የ12ኛ ክፍል የዩኒቨርሲቲ መግቢያ ፈተና ውጤት 20% ይያዛል። 20% ይያዛል። የቀረው ስንት ፐርሰንት ነው? 30%። 30% ደግሞ የመግቢያ ፈተና ይሰጣል። የመግቢያ ፈተና ይሰጣል። ስለዚህ እነዚህ ሶስቱ ተደምረው ከመቶ ይሰሉና በዛ ውጤት መሰረት ምደባ ይከናወናል ማለት ነው። ምደባ ይከናወናል። 50% ኪሙሌቲቭ ጂፒኤ፣ 20% የ12ኛ ክፍል ውጤታችሁ፣ 30% የመግቢያ ፈተና ነው። ይሄ ከመቶ ይሰላና በዛ መሰረት ይደረደራሉ። ይሄ ከመቶ ተሰርቶ ተማሪዎች ሲመደቡ ኮታ አለው። ያ ማለት ከእነኛ ውስጥ ለምሳሌ በአንድ ፕሮግራም 100 ተማሪ